ይላችሁ ከማብን ትሬዲንግ ከ2000 እስከ 5000 ድረስ የሚያወጡ የቻሌንጅ አካውንቶችን የምትገዙበት አሪፍ እድል አለ። እሱ እድል እንዴት እንደምትጠቀሙት አሳያችኋለሁ። አጠቃላይ ጠቅለል አድርጌ የብዙ ብሮከሮችንም ጭምር ነው። በእርግጥ የፕሮፕ ፊርም ቻሌንጅ የሚሰጡ ስለ ቪፕሮ፣ ስለ ጎት፣ ስለ አትላስም ሰርች የላችሁ ነበር። ግን የማብን ምናልባት ጊዜው አጭር ስለሆነ ብዬ እሱን አሁን ፖስት ላድርግላችሁ። ሊንክ አስቀምጥላችኋለሁ ቴሌግራም ላይ ዲስክሪፕሽን ላይም ኮፒ አድርጋችሁ ፔስት አድርጉት። ሊንኩ ቀጥታ ዳይሬክት አይወስዳችሁም፣ ምክንያቱም ትንሽ ሊሚት ስላለው ነው ለጊዜው አካውንቴ። እንዴት እንደምትሰሩ ታስክ እንዴት እንደምትሰሩ ከዛ በኋላ በደንብ አሳያችኋለሁ። ሾፕም እንዴት እንደምታደርጉ በነፃ ነው። ቶሎ በሉ፣ ለአጭር ጊዜ ነው። 6 ቀን ኦር 8 ቀን አካባቢ ነው የቀረው። በዚህ አጭር ጊዜ ስሩት፣ ለጓደኞቻችሁ ሼር አድርጉላቸው። የፎሬክስ ኮርሶችን በቅርቡ እያዘገጃጀን ነው። ስለዚህ እነሱንም በቅርቡ በዚህ ቻናልም በዛኛው ቻናልም የምንሰራላችሁ ይሆናል ማለት ነው። ይህን ቪዲዮ ግን ሰብስክራይብ እና ላይክ በማድረግ ለጓደኞቻችሁም ሼር በማድረግ አድርሱላቸው፣ ምክንያቱም ስለሚጠቅማቸው ማለት ነው። እንቀጥል። ይኸውላችሁ መጀመሪያ ግን ከማበን ትሬዲንግ እንዴት ነው ከ1000 እስከ 5000 የሚያወጡ ኢንስታንት ፈንድ አካውንት የምታገኙት የሚለውን በአጭሩ ላሳያችሁ። ከዛ የሌሎችንም ደግሞ አሳያችኋለሁ ማለት ነው። የማበኑን ቪዲዮ ከሰራው በኋላ እንደገና እየሰራውላችሁ ነው። በማስቀምጥላችሁ ሊንክ ስትገቡ ቴሌግራም ላይ ነው ሊንኩን የምታገኙት። በቀጥታ አክሰፕት እንድታደርጉ ነው የሚያመጣላችሁ። አክሰፕት ካላችሁት በኋላ ኢሜል አድሬሳችሁን ታስገቡና ከዛ በኋላ ወደ ኢሜል አድሬሳችሁ ኮድ ይላካል። ወደ ኢሜል አድሬሳችሁ ኮድ ከተላከ በኋላ በቀጥታ ኮድን ስትነኩት ወደዚህ ውስጥ ያስገባችኋል። ለምሳሌ እኔ ለእናንተ ለማሳየት ነበር ይህን ታስክ የሰራሁት። ክሊክ ታደርጓላችሁ። እዚህ ጋር ኩዌስት የሚላል በስልካችሁም ትችላላችሁ፣ ምንም ችግር የለውም። እሱን ከነካችሁ በኋላ አሁን እዚህ ጋር እኔ 150 ያገኘሁት ምን ሰርቼ ነው 150 ያገኘሁት ምን ሰርቼ ነው የሚለውን ላሳያችሁ። አሁን ኩዌስት ልመለስና ያልሰራሁትን በአጭሩ እንዴት እንደምትሰሩ ላሳያችሁ፣ ያልሰራሁትን ማለት ነው። ከነዚህ ውስጥ ለምሳሌ ይሄኛው 50 ይላል አይደለ? ክሊክ ታደርጉታላችሁ። እነዚህ ውጤቶች ተጠራቅመው ነው ሾፕ የምታደርጉት። ክሊክ ካደረጋችሁት በኋላ እዚች ጋር ምን ይላል? ክሊክ ሊንክ አለ። ይሄንን ሊንክ ትነኩታላችሁ አለ። ከዛ ሊንኩን ትነኩለታላችሁ። አሰራሩን በደንብ አዳምጡ፣ ቀላል ነው። ከዛ ሎጊን ኦር ሳይን አፕ ተመዝገቡ። ከዛ ማበንን ፌቨራይት ላይ አድርጓት ይልና ከዛ ስክሪንሹት መስት ክሊርሊ ዲስፕላይ ኢን ዘ ኢሜል አይዲ። ያ ማለት ይውላችሁ እዚህ ጋር ይታያችኋል። ማይ ፌቨራይት ፊርም ውስጥ ገቡና ማበን ትሬዲንግ ብላችሁ ሰርች ታደርጋላችሁ። ከዛ ይሄንን ነው በቃ ስክሪንሾት አድርጋችሁ ምልኩለት። አንደኛ ማይ ፕሮፋይል ውስጥ ገባላችሁ። ከዛ በኋላ ፌቨራይት ታደርጉታላችሁ ነው። ባጭሩ ላሳያችሁ፣ በደንብ አዳምጡ። እዚህ ጋር ገብታችሁ ሳይን አፕ ትሉታላችሁ። ከዛ ሳይን አፕ ስትሉት ኮንቲኒው ዊዝ ጎግል የለውም፣ ፉል ኔም ታስገባላችሁ። እዚች ጋር ፉል ኔም፣ ከዛ እዚች ጋር ፓስወርዳችሁን ታስገባላችሁ። ድገሙት። ከዛ ከታችኛዋ ቬሪፋይ የምትለዋ ስትጨርስ ክሬት አካውንት እንለዋለን። ሰክሰስ ማለት አለባት እሱ ክሬት አካውንት። ከዛ ወደ ኢሜላችሁ ኮድ እየላኩ ነው ይለናል። ስለዚህ ጂሜል ውስጥ ገባና የላከልኝን ኮድ ቼክ አደርጋለሁ ማለት ነው። ባጭሩ በጣም ቀላል ነው፣ እንዳታወሳስቡት። ከዛ ግን ሌላ እዚሁ ላይ ቪዲዮ አስቀጥልላችኋለሁ ስለ ቪፕሮ፣ ጎት ፈንድድ፣ አትላስ ምናምን። ይኸው እዚህ ጋር እንደምታዩት ኢሜል ገብቶልኛል ፕሮፕ ፊርም ሬጅስትሬሽን ብሎ፣ እሱን ክሊክ አደርጋለሁ። ከዛ እዚች ጋር ቬሪፋይ ኢሜል የምትላለች አይደለች? ቬሪፋይ ኢሜል የምትለዋ እነካታለሁ። ከዛ እንደዚህ ጎቱ ሎጊን ትላላችሁ። ከዛ መመዝገብ ስላለባችሁ ነው። ያው ታስክ ነው፣ ምንም ማድረግ አይቻልም። ከዛ ፓስወርዳችን እናስገባለን።
ከዛ ኪፕ ሚ ሳይን ኢን ብዬ እኔ ሎጊን እለዋለሁ። አሁን እዩት። ከዛ ዝች ጋር ማይ ፌቨራይት የምትለውን ነክታችሁ እዚች ጋር ሰርች ፌቨራይት ሴሌክት የሚል አለ አይደለ? እዚህ ጋር ይችን ትነኩና እዚች ጋር ማብን የሚል ትመርጣላችሁ ማለት ነው። በአጭሩ ባነበብነው መሰረት ማለት ነው። ማብን ትሬዲንግ የሚለውን ትመርጣላችሁ። ከዛ ሴቭ ፌቨራይት ፊልምስ ትሉታላችሁ ማለት ነው። ከዛ እያችሁት እንደዚህ ካደረጋችሁ በኋላ እዚህ ጋር ደግሞ ማይ ፕሮፋይል የሚል አለ። ይችንም ስክሪንሾት ታደርጉለታላችሁ ማለት ነው። ከዛ እንደምታዩት ፌቨራይት ፊልም ይሄ ነው። በቃ አሁን በስትክክል መስራታችንን እዚህ ጋር ስቴፑን እንየው። ሶ ፌቨራይት ዋን ብሎ እንደምታዩት እዚህ ጋር ያሳያችኋል ማለት ነው። እዚህ ጋር ከዛ እሱን አንድ ስክሪንሾት አነሳለት። ከዛ ሁለተኛ ደግሞ ማይ ፕሮፋይል ውስጥ ገብተው ስክሪንሾት አነሱለት ማለት ነው። ከዛኛ ምን እናደርጋለን? እዛ ፕሮፕ ፊርሙ ጋር እንሄድና ፌቨራይት ዋን ይኸውት ስክሪንሾት እዚች ጋር ነካለው። ሁለቱም ብቻ ስክሪንሾት አደርግለታለሁ ማለት ነው። ፌቨራይት ዋን ድረስ እንደዚህ አድርጌ አንድ፣ ከዛ ደግሞ ማይ ፕሮፋይል የሚለውን ነካና ሁለተኛ አነሳለታለሁ። ቀላል ነው። ሁለተኛ እዚች ጋር እንደዚህ አነሳለታለሁ። ከዛ ጨረስን ማለት ነው። እንደዚህ ካነሳን በኋላ እንገባና ወደ ታች እዚች ጋር አለች አይደለ? ቹዝ ፋይል የሚል እዚህ ጋር በስልካችሁም ትችላላችሁ። ያው እንደነገርኳችሁ ቹዝ ፋይል ካላችሁ በኋላ ፋይላችንን እንመርጣለን። ያስገባ ነው። ሁለቱንም ነው የምትመርጡት። በቃ አንዳንዱን ማስገባት ትችላላችሁ። ኦፕን ብለን ከዛ ደግሞ ሌላም ቹዝ ፋይል እንልና ከዛ ቀጥሎ ያለውን እንመርጥለታለን። ከዛ ይችኛዋን ያልመረጥኳትን እመርጣለሁ ማለት ነው። ከዛ ሲያስገባው እዚች ጋር ሁለቱም መግባቱን እርግጠኛ ሁኑ። አሁን አንዱ ነው የገባልኝ። አንደኛው እስኪገባ አልጠብቀው። እሺ፣ ሁለት ፋይል አፕሎድ። ኦኬ፣ ቹዝ ፋይል እለዋለሁ። እንደዚህ ሁለቱንም ካስገባን በኋላ ከታች ክሌም የምትለው ትንቶልናች። ከዛ እንደምታዩት ኮስት ኢን ሪቪው ይለኛል። አሁን ኮስታችንን ጨርሰናል ማለት ነው። ይሄ የኮምፒውተሩ ነው የእንትኑ አይደለም ኤረሩ። በዚህ መልኩ ነው የምንጨርሰው ማለት ነው። ከዛ ስንጨርስ የት ላይ ነው ሂደን የምናገኘው የሚለውን ላሳያችሁና ከዛ ወደ ቀጣዩ ቪዲዮ እንሂድ። ከጨረስን በኋላ ወደ ታች ዝቅ ዝቅ እንላለን። እንዳልኳችሁ በስልካችሁም ትችላላችሁ። ዝቅ ዝቅ ስንል እዚህ ጋር ሾፕ የሚል አለ። እዚህ ጋር አሁን 900 ስደርስ 2K ማይክሮ ሚኒ መግዛት እችላለሁ። 2K ኢንስታንት 2000 አካውንት ስፈልግ በ1700 ኤክስፒ ማለት የምንሰበስበው ፖይንት ነው። በሱ መግዛት እችላለሁ ማለት ነው። በዚህ መልኩ ነው የምንገዛው ከማብን። ስለዚህ እነዚህ አክቲቭ ይሆናሉ። ስንደርስ እንትን ማለት ነው። ለመድረስ አንደኛ እንደዚህ ታስክ መስራት ነው። ከዛ ሰዎችን ደግሞ መጋበዝ ከፈለጋችሁ እስኪ በተለያየ ብሮዘርም ሎጊን እያደረጋችሁ ለመጋበዝ ሞክሩ። ግን ሪስኩን እንትን አልልም። ምናልባት የሚደርሱባችሁ ምናምን ከሆነ አላውቅም። ግን እንደዚህ አይነት ነገርም ብትሞክሩ ችግር ላይኖረው ይችላል። ምናልባት ይመቻችሁ።